መጀመሪያ ያወቅነው ጥር 20 ነበረ እና በቃ ኦሬዲ እንዴት ነው መሰላችሁ በጣም ያመመኝ ነበረ፣ በጣም እየደከመኝ ነበር፣ ጠቁሬ ነበር በጣም ምናምን እዚህ ጋር ምናምን ቆሬ ራሱ የተላላጠ ምናምን ነበረ። ከዛ ተጠራጠርኩኝና ፔሪድ ያው በግልጽ ነው የምናወራው መቼስ ያው እንዲጠቅማችሁ ለእናንተምና ፔሪድ ገና ቀኑ ራሱ አልደረሰም መምጣት ያለበት ቀን ማለት ነው። ግን በቃ እንደዚህ አይነት ስሜት የተሰማኝ ነው። ከዛ ጉግል አረኩኝና ፔሪድ ከመቅረቱ በፊት የሚታዩ ምልክቶች እንዳለ አያቸዋለሁ ራሴ ላይ ማለት ነው። ይደክመኛል፣ ምግብ ፍላጎት የለኝም ምናምን። ከዛ ተጠራጥሬያለሁ ግን ደግሞ በቃ ፈርቻለሁ ነው ማለት ነው። ከዛ ምን ቀን ነው መሰላችሁ? ማክሰኞ ቀን ነበረ። ከዛ የሆነ ቦታ ሄጄ ነበርና መምጣት ከነበረበት 5 ቀን ጠበቅኩኝ ማለት ነው አይደለም የሚለውን ለማየት። ከዛ በኋላ ቤት ስገባኔ ቅዱሴ ቀድሞኝ ገብቶ ቤት ነበረ። ከዛ ብቻ ጥሩ ሙድ ላይ ስላልነበረ ልነግረው ስላችሁ ማለት ላጓጓ አልፈለኩም። ግን በቃ ከስሜቱ እንዲወጣ ብዬ ሳላረግዝ አልቀርም አባቴ ምናምን ስለው ሙድ አትያዥ ምናምን አለኝና ከዛ ከጓጓሁት በኋላ ደግሞ መልሼ መረጋጋት አልቻልኩም። በቃ ከዛ ስንት ሰዓት ነበር መሰላችሁ? ማታ 3 ሰዓት ከምናምን። ስሙኝማ ቅዱሴ ለሆነ ትዳር ቆንጆ ትዳር ወይ ደግሞ አሪፍ ነው ደስተኛ የሆነ ትዳር ነው ለማለት ሚስት ወይም ደግሞ ባል ብቻ ማለት ነው ወይ ደግሞ የአንዱ ሰው ጥሩ መሆን ትዳርን ጥሩ ነው ሊያስብለው ይችላል። ምን ብላ ታስባለህ? ትዳር የሁለት ሰዎች ስራ ነው ብዬ ነው የማስበው። አብሮ ሰርተው ነው ያን የሚገነቡትም የደስታ ቦታ የሚያደርጉትም የፍቅር ቦታ የሚያደርጉትም ሁለት ሰዎች አብሮ ሰርተው። ስለዚህ አንድ ሰው ብቻ ትዳርን ጥሩ የአንድ ሰው ጥሩነት ትዳርን ጥሩ ሊያደርገው ይችላል። ትዳር እኮ ሼር ካምፓኒ ነው። ሼር ካምፓኒ ነው 50% ነው። ስለዚህ እኔ ምን ለማለት የፈለኩት መሰለኝ ብዙ ጊዜ አሁን ለምሳሌ በአንተ ሳይድ ያሉ ጓደኞች ያንተን ጥሩነት በጣም ስለሚያውቁ ወይኔ በቃ እሱን ያገኘች ሚስት ታፈሰች በቃ ጸደይ ትዳር ነው የምትኖረው ይላሉ። እኔ ግን በዛ ላይ የአንድ ትዳር ቆንጆ መሆን የሁለታችን ማስተዋጽኦ አለው። ስለዚህ የሆነ ጥሩ ትዳር ስታዩ ሴቷን ብቻ ስለምታውቋት እሷ ፐርፌክት ነች ብላችሁ ስለምታስቡ ወይ እሷን ያገኘማ አፈሳት በሉ። ያኛውም ትዳር ያኛውም ፓርትነር ጥሩ ስለሆነ ነው ትዳር ጥሩ ነው። እዚህ ይሄን ለማለት ፈልገን አይደል? መልካም ቀን። ቪዲዮውን እስኪ ኮፒ ሊንክ አድርጉልኝ ብዬ አላቅም አድርጉልኝ። መጨረሻ ላይ ፖስት ያደረኩትን ቪዲዮ 5 ጊዜ አታፍጭብኝ ውጪ ብር አልክም ስላልኩ ነው አልወጣም። ለምን አንተ አትወጣ? ሰውን ለመውደድ ጥቅም አትጠብቁ። አለሁኝ ሄዱዬ እንዴት ነሽ? አዎ ማርያምን ይሄ ፀጉሬ ነው። እኔ ያስጀመርኩት በካሮት ነው። መጀመሪያ ጊዜ ካሮት ይሰጣት ከዛ በካሮት በድንች ያልኩኝ ማለት ነው። አለሁኝ ቤትሽ ክትታልሽ ስራ ሰራለሁ። አሁንም ግን ያው ሁሉ ጊዜ ቀን በቀን አልወጣም፣ ግን እወጣለሁ። ቀን በቀን ግን አልወጣም። ያው ማኔጅ እያደረኩኝ እወጣለሁ። አመሰግናለሁ በጣም። መጨረሻ ላይ ፖስት ያደረኩትን ቪዲዮ ኮፒ ሊንክ አድርጉልኝ። ዶሮ አላስጀመርኩትም እናቴ ትንሽ 8 ምናምን ላይ ብዬ አስጀምረው። ቅዱሴ ደህና ነው። ለማሳክ ከሆነ እሺ።
ስልክ እየገባብኝ ስለሆነ ነው እናቴ። አዎ ዮርዲዬ መቼ ዕለት ነው? ቅዳሜ ዕለት ከትናንት ወዲያም ተገናኝተን ነበረ። ያው እንደዚህ ባንዴ በቀላሉ ሊሆነ በቲም ነገር የሚወስኑት ነገር ስለሆነ አሳውቅሻለሁ ብለውኛል። እናቴ ጨርሼ ባወራሽ ይሻላል ብዬ ነው። እሺ እናቴ በጽዬ እሺ። አመሰግናለሁ በጣም እሺ በጽዬ እሺ። ቅዱሴ ደህና ነው። ተለቅ ያለ ቤት ለመከራየት ያው ውድ ስለሆነ ነው። ይታወቅ ምን ችግር አለ? ምን ቁም ሳጥን የለኝም። በውስጥ ጻፉልኝ። ከመቅደስ ምንድን ነው? ይቅርታ ተሳስቻለሁ። ምንድን ነው የሰራው? በእናትህ ሳይዝ ኦርደር። አዎ ማለት አሁን እንትን ነው ኦርደር ነው የምቀበለው። ልብስ በ15 ቀን ውስጥ ይመጣል እና በምፈልጉት ሳይዝ ይመጣል። ኦን ሃንድ ብዙ ዕቃ አይኖረኝም። እሺ የእኔ እናት ማርያም ግን ምንም ነገር አላወራሁም። ችግር የለውም። ሆድ ቁርጠት ደህና ነው እናቴ። እስካሁን ምን ስራ አለ እናቴ? በማርያም ከቤቱ ነው እየሰራ ያለሁት። የሆነ ነገር ላማክራችሁ ነው ልጠይቃችሁማ። መስዬ የኔ ወርቅ ደህና ነሽ? አመሰግናለሁ እናቴ። በአካል ልተዋወቅሽ ያሰብኩለት። ከቤት ወጥተሽ ለመስራት አታስብም? አሁን ላይ አላስብም። ፉል ታይም ስራ ለመስራት አላስብም። ልጄን ራሴ ነኝ መያዝ የምፈልገው። አዘኝ ዶፍ ዘዴ እኮ ገንዘብ ማግኘት ነው ፖይንቱ አይደል? ገንዘብ ለማግኘት ያው ከቤት ሆኜ እየሰራው ነው። ከዛ ደግሞ በጣም ማለት ይሄ ወጣ ብዬ የምገባበት ነገር እኮ ይኖራል። ፉል ታይም ስራ ግን አላሰብኩም። ልጄ ይበልጣል። እውነት እንደዛ ነው ያሰብኩት። የሆነ ነገር ልጠይቃችሁ ነበረ። አሁን ሱቅ ሄዳችሁ እናንተ ማለት ነው ነጋዴም ከሆናችሁ አላውቅም፣ ሜቢ ከስተመርም ከሆናችሁ እንትን ላይ አሁን ለምሳሌ ከስተመር ከሆናችሁ በር ላይ ተቀምጦ ሻጩ ከተሰብስቦ ምናምን እያወራ ሲጠብቃችሁ አይደብራችሁም? የሆነ እናንተ ከገባችሁ በኋላ እሱ ተከትሏችሁ ሲገባ የሆነ እኔ አሁን የመግዛት ሞራሌ አይኖረኝም ብዙ ጊዜ እንደዛ ሲሆን። እናንተ ምን ታስባላችሁ? አደመጌ ጸዲ አመሰግናለሁ እናቴ። እሺ ቴክስት እየበዛብኝ ነው። እሺ ትክክል አይደለም አይደል? እሺ ሜካፑን ትቼዋለሁ እናቴ፣ ምንም አልገባኝም። እሺ አንቺ አሁን እቃ ልትገዢ ሄደሽ ወይ ደግሞ እኔ ሱቅ ስትመጪ በር ላይ ቁጭ ብዬ ተሰብስቤ ከሌሎች ጎረቤቶች ጋር እያወራ ሱቅ ገብተሽ እዚህ ሱቅ ሰው የለም እንዴ ምናምን ስትይ እኔ ተከትዬሽ ስገባ ማለት ነው ይደብራል። እኔ መግዛት ሞራል አይኖረኝም። እኔ አሁን ሱቅ እያለኝ በር ላይ ምናምን አልቀመጥም። ሱቅ ቁጭ ብዬ ነው የምጠብቀው። አዎ ያስጠላል። ልክም አይደለም አይደል? በጣም ያናዳል። ልክ አይደለም። ደስ አይልም። ምን ችግር አለው? በጣም ጌታን ገጥሞኛል። ማርያም ታኑርሽ አመሰግናለሁ። ያስጠላል። እሺ እኔም እንደዛው ነኝ። እንዴት ሆኜ ያሰብኩት መሰላችሁ? አጋጣሚ እኔ አሁን የእውነቱን ነው የምነግራችሁ። ሱቅ ፕሮፌሽናል አይደለም እንትን ነው። ሰው ስራ ፈልጊልኝ ምናምን ሲለኝ ሰው ሰራተኛ የሚፈልግ ሰው እንኳን ከሰማሁኝ ሪስክ መውሰድ ይከብደኛል በጣም። ከራሳችሁ ውጪ አሳልፋችሁ የምትሰጡት ሰው በዚህ ሰዓት ስለሌለ
እናንተን ስማችሁን ስለሚያስጠፋ ምናምን ብቻ ሪስክ መውሰድ ይከብዳል። ብቻ ግን አንድ ልጅ በጣም አሳዘነችኝና ማቃት ልጅ ነበረች። አንድ ልጅ ደግሞ ሁለቱም ጓደኞቼ ናቸው ማለት አንደኛዋ ያን ያህል ጓደኛ አይደለችም። ብቻ በጣም አሳዝናኝ ስለነበረ አስቀጠርኳትኝ ማለት ነው። ከዛ በኋላ ግን እንደዛ ነው አሁን ያልኳችሁን አይነት ነው ነገር ነው የምታደርገው። በዛ ተደባበሩ ነገር በዛ ሲደባበሩ ብቻ ወጣች ልጅቷ ከዛ ስራ ቦታ በሳምንት ማለት ነው። ያ ደግሞ ልክ አልነበረም ነው እንዲህ ማድረግ አልነበረብሽም ነው ያልኩት። ለማንም ደግፌ ሳይሆን ልክ ስላልሆነ እኔም ሱቅ ኖሮኝ አውቃል፣ ባለቤትም ሞኝ አውቃለሁ፣ ተቀጥሬም ሰርቼ አውቃለሁ ልክ ስላልሆነ እና በዛ በጣም ደበራት ልጅቷ። እኔ የደገፍኩ አይነት ነገር ያህል መሰላትና አስቀየመችኝ። በጣም ማይሆን ቃል ምናምን እኔን ተናገረችኝና ማለት እኔ ልክ አይደለሁም ብዬ የሌለ ደበረኝ ማለት ነው። የት ነው የተማርሽው? ምን ያስችላል? እና በፍጹም እንዳፈሪ እሺ። ወዳችኋለሁ፣ በጣም ወዳችኋለሁ። እሺ የመለስኩ ነው ደግሞ አታስለቅኝ። እና እግዚአብሔር ይችላል እና ከባድ ነው እውነት። እኔ አሁን ላይ በእውነት ከወለድኩኝ በኋላ ድሮም ሴት ልጅን መገመት ማለት የግድ እናት መሆን አይጠበቅብኝም ስለ ሴት ልጅ ሀስልም ሆነ ከባድ ኃላፊነት ለመረዳት። ግን ከወለድኩኝና ካየሁት በኋላ ከእርግዝና ጊዜ ጀምሮ በጣም እግዚአብሔርን ያየሁበት ጊዜና አሁን ላይ ደግሞ ወንዶች በተለይ ሚዲያ ላይ ሴት ልጅ ሲሳደቡ ሲያንቋሽሹ ምናምን ሳይ መድኃኔዓለም ላለው በቃ ተፈጥረው ከሴትና መቼም እግዚአብሔር ሴት ልጅ ያስቀየመ እውነት እግዚአብሔርን ይቅር ይሏል ብዬ አላስብም። በቃ የበደለ እውነት ስማ። እኔ አሁን ወንድ ልጅ ነው የወለድኩትና የመጀመሪያው ሮል የሚሆነው ሴት ልጅ አክብር ነው። በቃ እንዴት አድርጌ እንደማሳድገው ነው ማስበው። እውነት ስማ፣ እግዚአብሔር ይቅር አይላችሁም ወንዶች እንደዛ የምታረጉ ሴት ልጅ የምትበድሉ በእውነት ይቅር አይላችሁም። ስማ አረብ ስማ ከባድ ትዳርን ለምን ፈራ? ትዳር ያስፈራ። እኔ ግን ትዳር ያስፈራም በእውነት ትክክለኛው ሰው ሲሆን ከእግዚአብሔር የተሰጠ ሰው ሲሆን የምር የሚወዳችሁ የምትወዱት ሰው ሲሆን አያስፈራም። ግን ለመጋባት ጓደኞቻችን ስላገቡ ወይ እድሜያችን ስለደረሰ ወይ መውለድ ስላለብን ካገባን ነው ችግሩ የሚሆነው። እሌኒ መልካም እድል። እሺ አካውንትሽን ፎሎ አደርጋለሁ፣ ሪፖስት ምናምን አረጋልሻለሁ። ቪዲዮ ፖስት ስታረጊ ሼር አድርጊ። ፊቴ ድሮም ያን ያህል እንትን የሚል ፊት አይደለም፣ የሚያስቸግር ፊት አልነበረም። ግን አሁን ላይ እውነት ለመናገር ያን ያህል ጎበዝ አልሆንኩም። ትሪት ያደረኩት አይደለም። አንድ እዚህ ጋር አንድ ቡግር ወጣብኛለች ምናምን፣ ግን በተፈጥሮም ያን ያህል ቡግር ምናምን አይወጣብኝም ብዙ። ለዛ ነው አለሁልሽ። ዮዬ እናቴ እንዴት ነሽ? እሺ ኦርዲዬ ምን አልሽ? በጣም አመሰግናለሁ። አሜን አሜን አሜን። አመሰግናለሁ። ኧረ አላለቀም። የኔ ወርቅ ማአት ነው ያለኝ፣ አላለቀብኝም እናቴ። መቀባት ሰንፌ ነው፣ አልፎ አልፎ ነው እየተቀባ ያለሁት። እንደ ድሮ ብዙ አልቀባም። በሶስት ጊዜ በኦፕራሲዮን አስቡት። የሰው ልጅ ተብስማ ብቻ ከባድ ነው በጣም። አቅም አልቻልኩም፣ ማልቀስም አልቻልኩም። ደንግጫለሁ በጣም። ከዛ ኋላ አይ አንቺ ስለማትችይበት ነው ናናለኝ። ከዛ ደገም ነው ሁለተኛው ላይ አሁንም ሁለት መስመር ነው። እኔም ለራሴ ማመን አልቻልኩም። ግን የእውነት የዛ ሰዓት ላይ ግን እያልኩኝ የነበረው እሱን አጓጉቼው እንደዛ ፈራው ደግሞ እና በቃ ጌታዬ ሆይ እውነት ባይሆን እንኳን እዚች ጋር ምልክቷን ቀይርልኝ በቃ
ምልክቷን ብቻ በውስጤ ስር የነበረ ምልክቷን ብቻ ቀይርልኝና እንደ በኋላ ላይ ቢያንስ የሆነ ምክንያት ይፈጠር ምናምን እያልኩኝ ነበር። ከዛ አሁንም 2 መስመር ሆነ ማለት ነው። እኔ በቃ ግራ ገባኝ። አሁንም ግራ እንደገባኝ ነኝ፣ ግን በጣም ግራ ገባኝ። ከዛ እሱ ስቅስቅ ብሎ ለቀሰ። መድኃኒዓለም ቤተክርስቲያን ፊት ለፊታችን አለ ምናምን በቃ ተይኝ በቃ ምናምን እያለ ያለቅሳል ማለት ነው። ከዛ አላምንም በቃ ነው ምናለ አሁንም ማለት ነው ከደስታው ማለት። ከዛ ሐኪም ቤት ሄድን። መሽቷል እኮ በጣም 4 ሰዓት ነው ማለት። ከዛ ነርሱ የመሰለው ምንድነው ቦይፍሬንድ ምናምን ሆኖት ሊሸመጥጥ መስሎ እርግጠኛ ነኝ ይለዋል። እውነትህን ነው ምናምን ሲለው ከዛ ብታምን ነው የሚሻለው ምናምን ይለዋል። ጀለስ ደግሞ ማለት ነው በቃ ከዛ በኋላ እሪ በሪ ሆነ ምናምን። ከዛ ለመድኃኒዓለም ሄድን ምናምን በቃ ማታ ማለት ነው። በቃ አልተኛንም። በቃ በማግስቱ ማርያም ነበረች፣ ታቦቱናን ይወጣ ነበረ። ከዛ ቤተክርስቲያን ሄድን። በቃ እግዚአብሔር አስገርሙን ዝም አለን በቃ